አሁን አንድ ሰው ስርቆትም ቢያለኝ እየሰረኩ ቢል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰረኩ ቢል ስንት ቀን ሰረክ? 5 ቀን። ይሄ ከባድ ነው። ይሄ ከባድ ይሄ ከባድ አይባል። ከብዶኛል ብሎ መስሎኝ የመጣ ሰውየው ሌባ ሁኜ መውጣት አቅቶኝ ብሎ መስሎኝ የመጣ ሰውየው ከዛ የሚባል ከባድ አስቸጋሪ ነው። አስብበት አለ የሚባለው እረዳሃለሁ ወደህ አይደለም ተብሎ ነው የሚጀመረው። ከዛ በሱ ቦታ ቁመን ስናወጋው መረጋጋት ይጀምራል። ሰው እኮ አሁን ዛሬ ለወንድሙ ለእህቱ ገመናውን ማካፈል የተወ ለዚህ ነው። ቶሎ ብለን ወደ ፍርድ እንሄዳለን። አይከበር ነው እንዴ? አንተ በዚህ ዕድሜህን የምትሰራበት አይደለም አይባልም። እሱም እንዳልሆነ ያውቀዋል፣ መውጣት አቅቶት ነው እንጂ የሚባለው እንዴት ነው? እረዳሃለሁ። ሁላችንም በእንዲህ አይነት ነገር ውስጥ አለን ተብሎ ነው የሚጀመረው። ከዚያ በኋላ ይሄ ነገር ግን መጨረሻ ላይ እንዲህ ይከተናል። ደግሞ ይሄንን ብናገኝ ደግሞ እንዲህ ብናደርግ እንዲህ በረከት እናገኛለን። ይህን እያደረግን መቀጠላችን ግን ደግሞ እንዲህ ያደርገናል። እኔ ራሴ በሚገርም እንዲህ አይነት ችግር አለብኝ፣ ስለዚህ እኔም አብሬ እየጣርኩ ነው። ስለዚህ አብረን እንዲህ ብንል ጥሩ ነው፣ መፍትሄ ደግሞ እንደዚህ ነው፣ ደግሞ እንዲህ ካለ መጽሐፍ ብናነብ ጥሩ ነው ብዬ አስባለሁ ተብሎ ነው እንጂ ፈርደን ስለምንጀምር መጀመሪያ መፍትሄውንም ሰውየውም አይቀበለውም ማለት ነው። እና መርዳትን ምህረት ይቀድማታል። ምህረት ያልቀደመው እርዳታ እሾሃው መውጋት ነው። ከመርዳት በፊት ምህረት ይቀድማል።